እንዴት ናችሁ ቤተሰብ? ሰላም ለሁላችሁ። ይህ ደበሎ ቲቪ ነው። ደበሎ መዝናኛ ኢትዮጵያዊ ማለት ነው። ሴቶችን የመማረክ ጥበብ ብለህ ስትጠይቅ ብዙ ሰዎች እንደ ሚስጥር ዘዴ ያስቡታል። ነገር ግን በእውነቱ ዋናው ነገር ክብር፣ ታማኝነትና ራስን ማሻሻል ነው። ይህንን ለማድረግ ደግሞ የሚረዱ 5 ዋና ዋና ነጥቦችን አንድ ባንድ የምናይ ይሆናል። አንደኛ፣ ንጽህናና አቀራረብን ማሳመር። ንጹህ ልብስ መልበስ፣ ጥሩ ሽታ እንዲኖር ማድረግ፣ ፀጉርን ማስተካከል። ልብስ ሲባል ደግሞ አዲስ ልብስ መግዛት ወይም የተለየ ልብስ መልበስ ሳይሆን ያለህን ነገር ንጹህ አድርገህ መቅረብ ነው። ከሰውነት ጋር የሚመጣጠኑ ልብሶችን መልበስ፣ እንቅስቃሴ ማድረግና አካላዊ ጤንነትንና አቋም ማስተካከል። ሁለተኛ፣ በራስ መተማመንና እምነት። እውነት በራስ መተማመን ሴቶች ከሚፈልጉት ነጥብ ውስጥ የመጀመሪያው ነው። ቀጥ ብሎ መቆም፣ አይኗን መመልከት፣ ግልጽ በሆነ መንገድ ሀሳብ መናገር፣ ራስን ሆኖ መቅረብ። እጅግ ለማሳየትና ለማስመሰል መሞከር በፍጹም አይመከርም። ሶስተኛ፣ ጥሩ ውይይትና ንግግር ማድረግ። ቀላል ውይይቶችን መጀመር፣ ስለ ፍላጎት፣ ስራ፣ ትምህርት ወይም መዝናኛ፣ ሌሎችም ነገሮችን ቀለል ባለ ቋንቋ ማስረዳትና ማውራት። እሷ ስትናገር በጣም በጥንቃቄ ማዳመጥ። ሴቶች ማዳመጥን መደመጥን በጣም ነው የሚፈልጉት። ወዳጅነት ያለውና የተረጋጋ ሰው ሁን። አራተኛ፣ የራስህ ህይወት እንዲኖር አድርግ። የራስህ ስራ፣ ትምህርት፣ ስፖርት ወይም ሙዚቃ ሊሆን ይችላል። ስለዚህ የራስህን ስራ መኖር አለበት ማለት ነው። ዓላማ ያለውና የተረጋጋ ሰው ብዙ ጊዜ ሴቶችን የሚማርክ ጥበብ ነው። አምስተኛ፣ ክብር ማሳየት። ሴቶችን በክብር እና በደግነት ማወያየትና ማናገር ያስፈልጋል። አንድ ሴት አልፈልግም ብትል እንኳን በክብር ተቀብል አሜን ማለት ነው የሚገባ። ግፍ ወይም በቀል ማድረግ በሴቶች ላይ በጣም የሚጠሉት ነገር ስለሆነ ከዚህ ነገር መጠንቀቅ አለበት። ስድስተኛ፣ አዎንታዊና ደስ የሚያሰኝ ሰው ሁን። ፈገግ ማለት፣ ትንሽ ቀልድ ማድረግ፣ ብዙም መቀለድ ሳይሆን የተመጣጠነ ቀልድና ቁም ነገርን አዋዝቶ ማዋራት ያስፈልጋል። ሴቶች ከሚያስደስታቸው ሰው ጋር መኖር ስለሚወዱ ማለት ነው። ሰባተኛ፣ ከሰዎች ጋር ጥሩ ግንኙነት ያለህና ሶሻል ላይፍ የተስተካከለ ከሆነ ሴቶች አንተን ይመርጡሃል ማለት ነው። በስራ፣ በትምህርት፣ በጓደኝነት ወይም በሌሎች ስፔሲፊክ ላይ ተፈላጊ ሰው መሆንን ማሳየት አለብህ። ብዙ ሰዎች ሲያገኙት የመነጋገር ችሎታ እና የመግባባት አቅም ትልቅ ሲሆን ሴቶች ብዙ ጊዜ ይወደዋል። ቀላል መመሪያ፣ እምነት ያለ፣ ክብር የምታሳይ፣ ደግ ከሆነ ሴቶችን በቀላሉ መማረክ ትችላለህ። በተለይ ደግሞ ራስን ሆኖ መገኘት ዋናውና ትልቁ ሚስጥር ነው። ቀጣይ ደግሞ የመጀመሪያ ቀን እንዴትና ምን ማውራት እንዳለበት የምናይ ይሆናል። እስከዚያው ሰላም እንገናኝ።